የሳተላይት ዲሽ ማምረት ኢትዮጵያ ውስጥ ያልተለመደና አዋጭ ቢዝነስ መሆኑን ያውቃሉ? ሰላም አልፋ ማሽነሪዎች ነን። ዛሬ ደግሞ አዋጭ የሆነውን የዲሽ ማምረት ቢዝነስ ነው የምናስተዋውቃችሁ። ዲሽ እንደምታውቁት ከውጭ ነው የሚገባው፣ አብዛኛውን ኢትዮጵያ ውስጥ አይመረትም። እናንተ ግን እንደዚህ በቀላሉ ሃንድ ሜድ የሆኑ ማሽኖችን በመጠቀም ቤታችሁ ወይም ትንሽዬ ቦታ ላይ በመጠቀም ማምረት ትችላላችሁ። ማሽኑ እንደምታዩት ግዙፍ አይደለም፣ አነስተኛ ማሽን ነው። ይህ የምታዩት ማሽን መጀመሪያ ላሜራውን እንደዚህ በክብ አድርገን እንቆርጣለን። ላሜራውን ክብ አድርገን ከቆረጥን በኋላ ፓራቦሊክ ቅርጽ ይዞ የሚያወጣልን ማሽን አለ። እዚህ ማሽን ላይ ለጥፈን ፓራቦሊክ ቅርጽ ከያዘን በኋላ ፓራቦሊክ ቅርጽ ያዘልንን ይህን የዲሽ ሳህን አውጥተን ከዛ በኋላ በምታዩት መንገድ እንደዚህ 4 ቦታ እንበሳዋለን ማለት ነው። እንዲህ የምንፈልገው ቦታ 4 ቦታ ከበስ በኋላ ቀለም መቀባት ነው የሚሆነው ቀጣዩ ስራ። ከዛ ቀለሙ ነጭ ነው መቀባት ያለበት፣ ወይም እዛው ለዲሽ የሚያስፈልግ ትክክለኛ የራሱ ቀለም አለው፣ እሱን እንቀባዋለን። ቀለም ቀብተን ከጨረስን በኋላ የራሳችን የሆነ ሎጎ እላው ላይ እንለጥፍና ለገበያ ማውጣት ነው የሚሆነው ማለት ነው ስራችን። በጣም ደግሞ የምናስታውሳችሁ በሁሉም የሻማ ማምረቻ ሞልዶች ላይ የ10% ቅናሽ ያደረግን ስለሆነ ይሄ ቅናሽ የሚቆየው ለአጭር ጊዜ ስለሆነ እንዳያመልጣችሁ። አድራሻችን ጀሞ 2 ነው። ተጨማሪ እንደዚህ አይነት ቪዲዮ እንዲደርሳችሁ ቻናላችንን ፎሎ፣ ላይክ ማድረግ እንዳትረሱ። እናመሰግናለን።